ምን ዶክተር ሮዳስም እኮ ያንተ ታናሽ ነው። አንተ ያልጋስተት ምን አባል ያልከው? ቀይ ልብሱን ለበሰ ነጭ ነው የለበሰችው። እሺ ሁለቱም ልብስ ቀይረዋል። ጨርስ የሆነው ለዚህ Let's go. ሰላም የኤቢቲዩ ፋሚሊዎች እንደምናችሁ እንደምቆያችሁ እንደምንከረማችሁ ያው እኔ ጋር ባለሁበት ሁሉ ሰላም ነው ሁሉ ሸጋ ሁሉ ቅምጥል ነው እናንተስ ጋር እንዴት ነው ቆይታ አሪፍ ነው ያው እንግዲህ ዛሬም ያባበዱ ቪዲዮዎች ወደ እናንተ ለማድረስ ዝግጅታችን ጨርሰን ወደ ዩቲዩብ መንደር ጎራ ብለናል ከዛ ፊት ቲክቶክ መንደር ላይ ነበር ዝም ብለን ወደዚህ ያልን የነበረው እና ሰፋ አድርገው ወደ ዩቲዩብ ግባ ባላችሁኝ መሰረት እኔም ያው እናንተን አምኜ ወደ ዩቲዩብ መንደር ገብቻለሁ እንግዲህ ለቤቱ አዲስ ይሆናችሁ ለነገሩ አዲስ ናችሁ ሁላችሁም አዲስ ናችሁ እንግዲህ ሰብስክራይብ ያደረጋችሁ ቪዲዮ ቶሎ እንዲደርሳችሁ ደግሞ የደውል ምልክቷን ክሊክ አድርጉልኝ ዛሬም እንግዲህ ምርጥ ብዬ ከናንተ ጋር አብረን ዘናፈታ ያደርጉናል ብዬ ያሰብኳቸውን ቪዲዮችን አዘጋጅቼ ወደ እናንተ መጥቻለሁ ለቤቱ አዲስ ይሆናችሁ ሰብስክራይብ ያደረጋችሁ ቤቱን እንድትቀላቀሉኝ እየጠየቁኝ እንግዲህ ያባበዱ ቪዲዮዎች አሉ እነሱን አብረን ከናንተ ጋር እንቆይባቸው እንዘልቅባቸው ይሆናል ላይክ ያደረጋችሁ ቪዲዮውን አብራችሁኝ ብትቆዩ ደስ ይለኛል መልካም ጊዜ ይሁንላችሁ እስኪ ወደ ቪዲዮ ብርና ጉራጌ ፓርት 2 ወይኔ ገጨውት ማነው ወይ ሻምሱ ለስማ መፍታለ ሻምሱ ጉራጌ በቃ ገንዘብ ያራዳ ልጅ ነው አይ ጉራጌነት ነው ሳይሆን በቃ ሁሉም ጋር ነው ገንዘብ ያራዳ ልጅ ገንዘብ ምን ማያረግ ነገር አለ ጋይስ አሌክስ ዛሬ ያለው ከናፊ ጋር አሁን ጨርሰን ነው ማለት ቆይ አሁን ጨርሰን ነው ስትል አሁን ጨርሰው ነው እስኪ ቆይ ልብሱን ለበሰ ዛሬ ያለው ከናፊ ጋር አሁን ጨርሰን ሁለቱም ልብስ ቀይረዋል ጨርስ የሆነው ለዚህ ነው የሆነው ያጣላል አይባልም ሁለታት ነው መጨረስ ቃልም ጨረሳችሁ እኮንም ጨረሳችሁ ግን አይ እንዴት ነው እንትና ያረግም ግሊች ያረግም መጀመሪያ እሷ በነጭ ቲሸርት ነበረች ጨረስን ሲል ጥቁር ነው ያረገች ለማንኛውም እኔ አላቅም እዛው እናንተ ተወጡት አሌክሶ ግን የሆነ ነገር ባለሽ እንግሊሽ ፎር ኢትዮጵያ ሄሎ ወዬ ስማ ምን ፈለክ የት ሆነ ነው ሰፈር ነኝ የት ሄዳለሁ ታዲያ በይሳት እንትን እንግሊዘኛ ላይ እንዴት ነሽ እንግሊሽ ፎር ኢትዮጵያ እንዴ በሷ እንዳፈን ይፈታውት ኧረ እባክህ የምር ሲጀመር እኮ ነው በቅርብ ነው አማርኛ የለመድኩት አው እባክህ የሆነ ጥያቄ ልጠይቅ ፈልጌ እኮ ነው የሆነ ጥያቄ ልጠይቅ ካሞን በቃ እንግሊሽ ኢዝ ማይ ፌቨራይት ፉድ ሲጀመር እኮ ኧረ አንቺ ትፈልሽ ምንድን ነው ያልከኝ እንግሊዘኛም በልቼዋለሁ ጥያቄውን ንገረኝ ነው ያልኩት ይመች በቃ እንትን ሽንቴን እየሸናው ነው ማለት ፈልጌ በእንግሊዘኛ ሽንቴን እየሸናው ነው ለማለት ምን አይነት የተመታ ጥያቄ ነው በእናትህ ቆይ እናንተ እስቲ በእንግሊዝኛ ሽንቴን እየሸናው እስኪ ኮሜንት ላይ አስቀምጡልኝ በእንግሊዝኛ ሽንቴን እየሸናው ነው የሚለውን እስኪ ወደ ቪዲዮን ጨርሰው መጀመሪያ አይ አም ዩሪንግ ማዩሪያ በለው በቃ አይ አም ዩሪንግ ማዩሪያ ይመቻች እኔና ፋዘር አብረን ቲቪ ስናይ ፓርት 1 አለው አምልጦናል ማለት ነው እስኪ ፓርት 2 ፈለኩትን አጠናለሁ እሱ ላይ በደንብ ዘጋጃለሁ ካነበብኩ በኋላ አንድ ቆይ ይሄ ሰውዬ ይሄ ልጅ ምሁር ልጅ ቶፕ ስለ የሚያጠናው አወኩት ይሄ ልጅ አሁን ሲጀመር ብዙ ሰው ነው እያስጠቆረ ያለው እኔ ራሱ የደረሰበት ቆይ ነው አንደርስታንድ ማድረግ ማለት ይሄ በኬሚስትሪ ተወለደ ልጅ በእናትህ ባቱን የሚያቀለበልበው አስብሎ ያድርም ኧረ መብራት ኃይሎች ዛሬ እንኳን ጥሩ ስራ ስሩ በእናታችሁ 10 ጀምሮ ያሉት በጣም ከፍተኛ ነው የት ግባ ምን አባህን ያልኩህ አንተ አይ ምንም
አይድንዝና እንደው ትንሽ አታፍርም? ታናሽ እንደዚህ ሲበልጥ ምን ዶክተር ሮዳስም እኮ ያንተ ታናሽ ነው። አንተ ያልጋ ስተት ምን አባር ያልከው ኧረ ስፍጥና እንዴ ያ ቢሆንስ አይደለም ብለለፍ ያንተም ታናሽ ነው እንዴ? ኧረ ለሽ እሺ መልእክተኛውን አገኘው ብለህ ስትበላ እሺ አባ ሰላም ነው? ሰላም እንዴት ነህ? መልእክተኛው እባላለሁ። መልእክተኛው የኔ ጌታ እንዴት ነህ? የኔ ጌታ እያከኩን የደረስክልኝ ከነከኝ የደረስክልኝ የኔ ጌታ ችግር አናቴ ላይ ወጥቶ ወየው እየጨፈረብኝ የደረስክልኝ የኔ ጌታ ደህና ወይ የኔ ምስኪን ከጀርባ ገባ በል ግባ እሺ ገባው እማዬ ድረስ A few moments later. ወይኔ እናቴ ልጅ ሲቅለበለብ ተበላልሽ ምን አለ አረፌ ባክ ኖሮ ከነከኬ ብቀመጥ ይሻል ነበር። እበላለሁ ብሎ መበላት ይሄኔ ነው አይደል? እሺ በቃ እበላለሁ ብሎ መባል ይሄ ነው። እንደው ባለፈው ያየሁት አለ ያሲኖ ሰውን አትመኑ ወንድሜ ሰው አትመን ዶርም ሶኬት አጠገብ የሚተኛው ጀለሰ። እሺ ፍፄ ወይማ እስኪ አንድ ግጥም የለም እዚህ ዶርም ውስጥ እንደነድለኛ በሁለት ሶኬት ማለት ተከቦ የሚተኛ በተራየዋክ ሌላ ምን ታያለ? ከመሰካት ውጪ ሌላ ምን ስራ አለ? ጌታ ሆይ በተራየዋክ ነውራም ባለጌ አታባለገ ህዝቤ ሌላ ምን ታያለ? ሌላ ሌቭል እንግዲህ ነቆራም በግጥም ተጀምሯል። ይሁን ታናሽ ወንድምህን ስታስጠና ፓርት 3 አለው ፓርት እስከ ዜድ ያስረዳው ገብቷል። እሻውን ደግሞ ለብቻ በል ABCD EFG UVWXZ ወይት ይጣፋት ይዳባዋትካት። እሺ በኤክስ እና በዜድ ማል የረሳው ፊደል አለ። አታውስ እርግጠኛ ነኝ የለም ፊደል አለ የረሳው አለ። ብራቮ አታውስ አሁን አስታውስክ። አስቡት እንግዲህ አሁን ኤክስ እና በዜድ ማል ያለውን ፊደል ረስቶ ዋይን ከረሳ ሲቆጣ ዋይ ካለ በአና በኢ መሃል ያለውን ቢረሳ ቋስ ያደርግ አስታውሰው ማለት አይደል ታዲያ? ወይኔ ጌታዬ ሆይ አበሻ እኮ ደግሞ ስትሞት የሚያጨበጭብል ነገርስ በቃ አንተ ሙት እንጂ ያጨበጭባል። እንደዚህ ክትክት ስትል ያጨበጭብልሃል። ምንድነው እየሞትን የምንደነቅበት ዘመን ይምጣ። ጥርስ እየወለቀ ማጨብጨብ ምን ይሉታል? ጌታ እስኪ ለማንኛውም ኮሜንት እና ምቢያዚን ተርፊያል። መሬቱ ባይኖር ወድቆ ነበር። እኔ እኮ ጫት ማቆም ሐሳብ አለኝ። እሺ ሐሳቡ የሚመጣልኝ ግን ስመረቅን ሐሳብ ይመጣል እኮ ጥሩ ነው። እንደውም ሐሳቡ ሁሌ እንዲመጣል እንዳይጠፋብህ በቃ ሁሌ ማቆም ነው አንፈልገው። ስለዚህ ዝም ብለህ መርቅን ሁሌ የመረቀን ሐሳቡ እንዳይጠፋብህ። ያው ምርቃና ሲጠፋ አይደል ሐሳቡ የሚጠፋብህ። ሐሳቡ እንዲመጣልህ ሁሌ መርቅን ብታቆም ይሻላል። ጥሩ ነው። እየመረቀንክ ሐሳብህን እንዳትረሳ እና ጫት ማቆምን በዛው ትቀጥላለህ። ምንም ኮለተፈው ምንድነው? ፎርፈው ተመስጦ ሲጀናጀኑ አገኘናቸው። እሺ መጀናጀን ሆኗል የእናንተ ማስራ አሁን ምን ትላለች ብታይ ማዘሯ እኛም ልክ ቺቺ ስር ስንድነ ማትና ዜሮ ያመ ይህን ምታውቂያለሽ እያንዳንድሽ ፍቅር ይዞን ነበር ይታያችሁ እንግዲህ አሁን ግን ሁለቱም አግብተው ወልደዋል። አንተ እንዲህ እያልክ የእኩያ ፍቅር መች ትዳር ይሆናል?
እናንተም ፍቅር ይዟችሁ እንዳትቀሩ ሰንፋችሁ ስልክ አጥሙ አብራችሁ መተና ጀኑ ትታችሁ ያሳይ ያስጠናው ዋው ደብሊው በቃ ያስጠናት ነው። ምንድነው በሌላ አንግል የምታዩት እናንተ? ግን አድቡ እናንተ እኮ ያናንተ አገቡና እነሱ አያስጠናት። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ያው ከኔ ጋር አብራችሁ ዘና ፈታ እንዳላችሁ ተስፋ አድርጋለሁኝ። በቀጣይ በአዲስ ቪዲዮ እስክንመጣ ድረስ ሰላማችሁ ባላችሁበት ብዝት ይበልልኝ። መልካም ጊዜ ይሁንላችሁ፣ ምችት ይበልላችሁ። እንግዲህ ብያለሁ። ለቤቱ አዲስ የሆናችሁ አሁንም በድጋሚ እናገራለሁ። እንግዲህ ሰብስክራይብ እያደረጋችሁ የደውል ምልክቱን እየነካችሁ ቤተሰብ መሆን ይቻላል። አያስከፍልም፣ በነፃ ነው። የኔ ቤተሰብ ለመሆን ምንም ብር አልጠይቅም። ሌላ ምንድነው የሚጠይቀው? አንተ ረሳሁት። ብዙ ነገር በቃ አልጠይቅም። ለመዝናናት ብቻ ካሰባችሁ የኔ ቤተሰብ መሆን በቂ ነው። እናንተ ብቻ ልትስቁ ስትሉ የኔ ቤተሰብ መሆናችሁ ትዝ ሲላችሁ ይሄ ራሱ ለኔ አንድ በቂ ነውና ሰብስክራይብ ያደርጋችሁ ቤቱን ተቀላቀሉ። በቀጣይ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ ብያለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። ይመቻችሁ።